ኃጢአት የሚያስተሰርየው ስም ኢየሱስ ነው ካልክ በኋላ የአብ የወልድ የመንፈስ ቅዱስ ስም ኢየሱስ አይደለም ብለህ መከራከር አትችልም። ማስረጃ ሰጣቸዋለሁ። ወይ ኃጢአት የሚያስተሰርይ ስም ሌሎች አሉ መባል አለበት። ኃጢአት የሚያስተሰርየው ስም ግን ኢየሱስ ነው ካልክ በኋላ ከዛ ይሄ ኢየሱስ የሚባለው ስም የወልድ ስም ብቻ ነው የሚል ክርክር ማድረግ አይቻልም። ኃጢአት የሚያስተሰርየው ስም ኢየሱስ ስለመሆኑ ሐዋርያት ሥራ ምዕራፍ 2 ጥምቀቱ የተከናወነበት ምዕራፍ 2 ላይ ንስሐ ገቡ ካለ በኋላ ኃጢአታችሁም ይሰረይ ዘንድ እያንዳንዳችሁ በኢየሱስ ክርስቶስ ስም ተጠመቁ ይላል። ስለዚህ በኢየሱስ ክርስቶስ ስም ተጠመቁ የሚለው የመጣው ምናችሁ እንዲሰረይ ነው የሚለው ኃጢአታችሁ ይሰረይ ዘንድ ነው። ስለዚህ ኃጢአት የሚያስተሰርየው ስም ኢየሱስ ይባላል። ኃጢአት የሚያስተሰርየው ስም ኢየሱስ ነው ካልክ በኋላ ደግሞ ይሄ ኢየሱስ የሚባለው ኃጢአት የሚያስተሰርየው ስም የወልድ ብቻ ነው የሚል ሙግት ማቅረብ አይቻልም። ለምንድን ነው የማይቻለው? አንደኛ ዮሐንስ ምዕራፍ 2 ላይ እንደዚህ የሚል ቃል አለ። እነዚህን ሐሳቦች ቶሎ አንስቼ ጥያቄ ላላቸው ሰዎች እድል ሰጣለሁ። አንደኛ ዮሐንስ ምዕራፍ 2 ላይ ይሄ ኃጢአት የሚያስተሰርየው ስም የአብም ስም ነው። ምን ይላል? ይህንም በደንብ አድርጋችሁ ተመልከቱ። የሚገርም እንደዚህ አይነት የመጽሐፍ ቅዱስ አቀማመጥ ብዙ ቦታ የለም። እግዚአብሔር ይመስገን አንዳንድ ቦታዎች ላይ አሉ። ምን ይላል? ልጆች ሆይ ኃጢአታችሁ ስለ ስሙ ተሰርዮላችኋልና እጽፍላችኋለሁ ይላል። ኃጢአታችሁ ስለ ስሙ ተሰርዮላችኋልና እጽፍላችኋለሁ። ለዚህ ኃጢአት የሚያስተሰርየው ስም ደግሞ ኢየሱስ መሆኑን ይዘናል። እግዚአብሔር ይመስገን። ስለዚህ ኃጢአታችሁ ስለ ስሙ ተሰርዮላችኋል የሚለው ስለ ኢየሱስ ስም መሆኑን አውቀናል። ይህንን የሚያዘው ማንን እንደሆነ ልብ አድርጉ። ምክንያቱም 3 ካታጎሪ ነው እዚህ ጋር ያለው። ልጆች ሆይ፣ አባቶች ሆይና ጎበዞች ሆይ የሚል 3 ካታጎሪ አለ። ልጆች ብሎ ያዛል፣ አባቶች ሆይ ብሎ ያዛል፣ ጎበዞች ሆይ ብሎ ያዛል። እነዚህም 3ቱንም ነገሮች ተመልከቷቸው። ልጆች ሆይ ብሎ ኃጢአታችሁ ስለ ስሙ ተሰርዮላችኋልና